አይዟችሁ ኦሮሞ ደቡብ ሀዲያ ትግሬ ሁሉም ወንድሞቻችን ናቸው አይዟችሁ ታከማለህ አይዞሽ ምን ዋላችሁ ሰላም ናችሁ እንግዲህ ትላንት በሚታወቀው በ24 2018 ዓመተ ምህረት ታህሳስ ላይ ማለት በዚህ በስናን ወረዳ በሚገኘው በወይበይን ቀበሌ እንዲሁም ያንን ቀጠና በመሸፈን ከጧቱ 11 ሰዓት ተኩል ጀምሮ ያው ለሊት ነው እንቅስቃሴ ያደረጋችሁት እንደምናቀው እዚህ እንደምታዩአቸው እነዚህ የጦር አዛዦች እዚህ 50 አለቃ ማክቤል አለ የአፋባ ቴዎድሮስ 24ኛ ክፍለ ጦር ዋና ጦር አዛዥ ነው ሰምታችሁ ሊሆን ይችላል እዚህ ወንድማችን ጀግናው ንብረት አለ እሱ ደግሞ በተመሳሳይ የ24ኛ ክፍለ ጦር ዘመቻ መሪ ነው ስለዚህ አስቀድሞ መረጃው ምንም እንኳን ለነዚህ ጀግና የጦር መሪዎች የደረሰ ቢሆንም ነገር ግን ፍጹም ጥንቃቄ የተሞላበት ክትትል በማድረግ እናንተን በወታደር ህግ እንደምታውቁት ስቦ መደምሰስ የሚባል ህግ ታውቃላችሁ አይደለም በዚህ መሰረት ጦሩ ወደ ውስጥ ሰርጎ እንዲገባ በመፍቀድ ያው ትላንትና ታህሳስ 24 የደረሰባችሁን ታውቃላችሁ እናንተ እድለኞች ሆናችሁ እዚህ በ24ኛ ክፍለ ጦር ዋና ጦር አዛዥ ዘመቻ መሪ እንዲሁም አጠቃላይ ውጊያውን ባካሄደው ስታፍ ቁጥጥር ስር ሆናችኋል ስለዚህ እናንተና መሰል ጓደኞቻችሁ እንደምታውቁት በቅርቡ ብርሃኑ ጁላና አብይ አህመድ ብርሃኑ ጁላን ማነሳው የዚህ የኢትዮጵያ አሁን እነሱ እንደሚሉት ማለት ነው የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ነው አይደለም ተብሎ የተቀመጠው እንደናንተ አይነት ወጣቶችን አስገድዶ አፍሶ ከየከረምቡላ ቤቱ ከየጫት ቤቱ ከያረቂ ቤቱ እናንተ ታውቁታላችሁ የመጣችሁበት አፍሶ አስገድዶ በማምጣት ህፃናት እድሜያቸው ለውጊያ ያልደረሱ ህፃናትን ሰብስቦ ይዞ በመምጣት ምንድነው ሲያደርግ የቆየው እንደዚህ በአማራ በሚባለው ቀጠና በማስገባት ሴቶችን አረጋውያንን ህፃናትን አካል ጉዳተኞችን እያስገደዳችሁ ያው ከናንተ ውስጥ ስትደፍሩ ስትገድሉ ነበር ሌላ ዓላማ የለውም ብርሃኑ ጁላ ወደዚህ የላከው ይሄንን ጦር የአማራን ህዝብ ለማጥፋት ነው በተደጋጋሚ ተናገርነው እኛ ደግሞ የምንዋጋው እኛ ብቻ አይደለንም ትላንት የነበረውን ውጊያ አይታችኋል ህዝቡ የሚዋጋው እንቢ የሚለው ለነጻነቱ ነው የህሉና ትግል ስለሆነ ነው የዘር ማጥፋት ስለሆነ ነው እየተፈጸመብን ያለው በወለጋ በመተከል በሌሎች የሀገሪቱ ክፍል የምትፈጽሙት ነብርሃኑ ጁላ የሚፈጽሙት የጦር ወንጀል በአማራ ላይ የሚፈጽሙት የዘር ማጥፋት አልበቃ ብሎ እዚህ በሩ ድረስ እናንተን ይዘው በመምጣት ምንድነው እያደረጉ ያሉት በዚህ እዚህ በመታያቸው ንጹሃን ሴቶች አረጋውያን ወንድሞቻችን ላይ ነው ግፍ እየፈጸሙ ያሉት ስለዚህ እናንተ ኢትዮጵያውያን ናችሁ ወንድሞቻችን ናችሁ ግን እኛ የነጻነት ትግል ስለሆነ ነው እየታገለን ያለነው እየተዋጋን ያለነው የዘር ማጥፋት ስለተከፈተብን ነው በአብይ አህመድ ይሄንን ታውቃላችሁ ጠንቅቃችሁ ስለዚህ አፋባ ቴዎድሮስ እንግዲህ 206ኛ ኮር 4ኛ ክፍለ ጦር ትላንት ባካሄደው ስቦ የማጥቃት የመደምሰስ እርምጃ ያው አብዛኛውን የወጣው ሬጅመንት ብታዩት አስክሬኑን እንኳን አልሰበሰበም አብይ አህመድ የናንተ ጓዶች ሲሰው ሲቆስሉ በህጉ መሰረት አስሮ የሚታከመውን አክሞ አስክሬን ለቅሞ ነው መሄድ የነበረበት አይደለም ይሄ ቀጠናውን በሙሉ ዛሬ አማራ ህዝብ ነው ሲቀብር የዋል የአማራ ባህል ስለሆነ ወግ ስለሆነ አማራው ነው እያለቀሰ ዝን እያወጣ ሲቀብራችሁ ያል አብዛኛውን አስክሬን ይሄ በሙሉ የናንተ ጓዶች እዚሁ ቀርቷል ስለዚህ እዛ ውስጥ ያሉ ጓዶቻችሁ እንዲወጡ ምከሩ የአብይ አህመድ ሰራዊት ይሄንን እውነት ማወቅ አለበት በዚህ አጋጣሚ ያው እንደሚታወቀው በተደጋጋሚ በዚህ በስናን አባጅሜ በስናን ቀጠና እነ 50 አለቃ ማክቤል ሌሎች ታላላቅ ወንድሞቻችን እዚህ ያለው ንብረት ከዚህ በፊት ደግሞ እነ 10 አለቃ ባለው ሌሎች ጀግና ፋኖች ህይወታቸውን ሳይሰስቱ እውነት ለመናገር ለነጻነት ሲዋጉ ሲፋለሙ ነው የነበረው በዚህ አጋጣሚ እነዚህ ጀግኖች እናንተ እንዳትሰው
እንዳትሞቱ ተጨማሪ አስክሬን እዚህ አካባቢውን እንዳይበክለው ሰብአዊነትም ተሰምቷቸው እውነት ለመናገር ስላተረፏችሁ እነሱን ልታከብሩ ይገባል። ስለዚህ በጭብጨባ መስሉ እናመሰግናለን። የአማራ ህዝብም ዛሬ የወደቀውን አስክሬን በሞላ እየለቀመ ሲቀብር ነው ያለው። የአማራ ህዝብንም ማክበር አለባችሁ። አክብሩ። ጓዶቻችሁን እኛ ነን የቀበርነው። ጓዶቻችሁን የቀበርነው እኛ ነን። ይሄንን ነው ልን የምችለው። በዚህ አጋጣሚ የአማራ ህዝብ ያውቃል። እዚህ ያሉ ወንድሞቻችን በጣም ጀግና ተዋጊዎች ናቸው። ንገሯቸው። እድሉን ካገኛችሁ የመንገር እድል ካላችሁ ነገም ወደ አካባቢያችሁ ስትመለሱ በአካባቢያችሁ ያለውን ማህበረሰብ አማራው የሚዋጋው ለነጻነቱ ነው፣ ለእምነቱ ነው፣ ለታሪኩ ነው፣ ለባህሉ ነው፣ ዛሬ የዘር ማጥፋት ስለተከፈተበት ነው የሚለው መንገር አለባችሁ። እኛ ከኦሮሞም ከደቡብም ከሀዲያውም ከትግሬውም ከማንም ጋር ጸብ የለውም። አማራ እኩል ሆነን በኢትዮጵያ ምድር ተከባብረን መኖር ነው የሚፈልገው። ስለዚህ ይሄንን መሆኑን አውቃችሁ የተከፈተብን የዘር ማጥፋት መሆኑን አውቃችሁ በምትሄዱበት ቀጠና ሁሉ ለቤተሰቦቻችሁ፣ ለአካባቢያችሁ፣ ለወገናችሁ በመንገድ በአማራ ህዝብ ላይ ያላቸውን ጥላቻ እንዲቀይሩ ማድረግ አለባችሁ። ይሄን ትሰራላችሁ አይደለም? አዎ ይሄንን መስራት አለባችሁ። እንግዲህ እዚህ 50 አለቃ ማክቤልና ንብረት እጅ ሌሎች ጀግና ወንድሞቻችን ፋኖቻችን እጅ ስለሆናችሁ ደህንነት ይሰማችኋል ብዬ አስባለሁ። የሚዲያ ሽፋን ይኖራል። ለሚዲያ ሽፋን ፈቃደኛ ሆናችሁ እውነቱን በመናገር ለተቀረው ጓዶቻችሁ ለአብይ አህመድ እና ለሰራዊቱ መልእክት ልታስተላልፉ ይገባል። እሺ አይዟችሁ ጋር ከናንተ ገዳይ ሲለው የወንድ ልጅ ሞቱ ገና በለጋነት ሳይሰፋ ደረቱ አንዱ ፍሬ በሽን በመስማቱ ይሆናል ገመቱ ወንዳማሹ እዩት ጀግንነቱን ስጡኝ ይላል ብረቱን ካባቱ የጠላት መጋጋል ገዳይ በሌሊቱ ገዳይ ሲለው የወንድ ልጅ ሞቱ አነጋማ ወዲያ ዟሪም ሰው ይገላል ከረጋ መሬቱ ጀግና አይነት ፍጥነትም ከአማሮች ምድር